ጋይዝ እንዴት ናችሁ? ደህና ናችሁ ወይ? ጌታ እግዚአብሔር የተመሰገነ ይሁን። እኔ ሰላም ነኝ ወንድማችሁ። እግዚአብሔር ረድቶኝ ዛሬው ይኸው እዚህ አድርሶናል። መጀመሪያ ወደ ቪዲዮ እንሂድ። ቪዲዮ እስከ መጨረሻ እንድትሰሙ ነው የምወደውና ሌትስ ጎ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነዋል። ይህ በግ ማን ነው ከተባለ ኢየሱስ ነው። በዚህ ምድር ላይ ራሱን ያዋረደ ዝቅ ያለ የተሰቀለ የተተፋ በሰው የተመታ በመስቀል ላይ የተሰቃየው ራሱን ባዶ ያደረገው አሁን ግን ሲመጣ እንደዚህ አይደለም። አይኑ እንደ እሳት ያበራል፣ እግሮቹ እንደ ጋለ ናስ ናቸው፣ ጸጉሩ እንደ ጭነው በክብር በደመና ከቅዱሳን ጋር በእልፍ አእላፋት መላእክቶች ጋር ኢየሱስ በደመና ሊገለጥ ነው። በዚህ የሚገርማችሁት ነገር ቢኖር ማለት ነው ይሄ ልጅ የማወራው ማለት እንደተነካ ሰው ነው። በቃ ማለት ስትነካ እንደዚህ ነው። በቃ ስለ ክርስቶስ ማውራት አያሳፍርም። በቃ ማለት የሱ መምጣት ልጁ የሆነ ነገር እሱን እንትን አድርጎ ሳይሆን የክርስቶስ ፍቅር እንደዚህ ሰውን ያረጋል ማለት ነው። ባይሰው በነገራችን ላይ የክርስቶስ ፍቅር ስናስታውስ ጳውሎስ ራሱ ኤፌሶን ላይ ሲያወራ ለኤፌሶን ሰዎች ሲጸልይ ይላል የክርስቶስን ፍቅር ጥልቀቱና ርዝመቱ እንድታቁ ዘንድ አብን እለምንሃለሁ እና በጣም የክርስቶስ ፍቅር ሲነካን እንደዚህ ነው የምናደርግ። እንደዚህ ያደርገናል። አደባባይ ላይ ወጥተን እንድንመሰክር ያደርገናል። በቃ የሆነ በቃ ተራ ሰው ያደርገናል። በቃና እንደዚህ አይነት በቃ መንካት ይሁንላችሁ። እንደዚህ መንካት ለኔም ለእናንተም እንዲሆንልን ይመኛል። ስለ ክርስቶስ እንድንመሰክር ነው እኛ ክርስትናን የተቀበልነው። ክርስቶስ ራሱ ምን እያለ ሲወራ ነበረ? ወንጌላት ላይ ኮቱን ባያውቅ ቨርሱን ባያውቅ እኔን ስለ እኔ የመሰከረ በዚህ ምድር ላይ እኔ በእግዚአብሔር ፊት እሱን እመሰክርሃለሁ ይላል። የእሱም ምስክር ይሆናለሁ። የኔ ሰው እንደሆነ ለአብ እኔ ሪፖርት አደርጋለሁ። በመላእክቶች ፊት ይሄ ልጄ ነው ብዬ እናገራለሁ። ለኔ ብሎ በዚህ ምድር ላይ የተሸማቀቀ የተተፋበት እንደ የማይረባ ሆኖ የተቆጠረ ሰው ለኔ ብሎ በዚህ ምድር ላይ መከራን ችግርን የተቀበለ እኔ ደግሞ ያን ተመልሼ ከቅዱሳን ጋር ሲመጣ ስለ እርሱ ይሰማኛል አለ ጌታ እግዚአብሔር። ክርስቶስ እንደዚህ ያለው በቃ ስለ እርሱ ሸም ነው የሚሰማኝ ሲመጣ ማለት ነውና ክርስቶስን መስበክ በጣም ትልቅ ታድሎ ነው። ስለዚህ እኛም ባንችለውም በጸሎት እንደዚህ አይነት ሰዎችን ልንበረታታ ይገባናል። እዚያን ቀን ደግሞ የምድር ወገኖች በሙሉ ዋይ ዋይ ይላሉ። ካለቃና መብራቴ ላሰናዳ ይመርጎጆዬ ሽራዬ እንዳትቆም ከደጄ በሩን ልክፈት ልነሳና ማልጄ ናናና ሽራዬ ናናና ዛሬ የሚላችሁት ነገር አንድ ነው። በቃ ይሄ ልጅ እያደረገው ያለ ነገር በጣም ደስ እያለኝ ነው ማለት ይወዳለሁ እና ይሄ ልጅ ዛሬ እንድትባረጉልኝ እንደዛ ደግሞ ሰብስክራይብ ላይክ እንድታረጋችሁ እና ደግሞ የሱ ቻናል ውስጥ ገብታችሁ ፎሎው እያደረጋችሁ ብታግሱ ደስ ይለኛል። እኔ በጣም ቪዲዮዎችን ስሰራ ደስ እያለኝ ነው እና በደንብ ሰብስክራይብ ላይክ ሼር